ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን እናንተም ደስበሳል ላይ እንገኛለን። በቅድሚያ ማርተ ዜናዎች ፋሲካችን ክርስቶስ ዓለም አቀፍ ቤተክርስቲያን የ9ኛ ዓመት የምስረታ በዓሏን አክብራለች። ሰኔ 1 ቀን 2007 ዓ.ም በተካሄደው በዚህ ክብረ በዓል ላይ የቤተክርስቲያኗ አገልጋዮች ዘማሪያንና ምዕመናን የተገኙ ሲሆን ያምልኮ የቃልና የምስጋናም ጊዜ ተደርጓል። ፋሲካችን ክርስቶስ ዓለም አቀፍ ቤተክርስቲያን የተመሰረተችበትን 9ኛ ዓመቷን ስታከብር በብዙ ተግዳሮቶች ያለፈች መሆኑ ተገለጸም ሲሆን ቤተክርስቲያኗ በአሁኑ ሰዓት ወንጌልን በመስራት ደቀ መዝሙር እያደረገች እንደምትገኝም የቤተክርስቲያኗ ዋና ጸሐፊ መጋቢ ፈለቀ ተናግረው የቤተክርስቲያኗ አገልግሎትና የሚሽን ስራ እንደሚቀጥልም ገልጸዋል። ቤተክርስቲያኗ ከምስረታዋ በፊትም የወንጌል ስራዎችን ስትሰራ መቆየቷን በመግለጽ 9ኛ ዓመቷንም ስታከብር የክርስቶስ ተልእኮን በማስቀጠል መሆኑንም የቤተክርስቲያኗ አገልጋዮች ተናግረዋል። ወልዳ ጉቱ አዱኛ ክርስቶስ ራይዳ ጉያ ሀራ ከነቲ ከበጀና ጅሩ ዋጋ ሰልገፋ ኬኛ ፋሲካችን ክርስቶስ ጉቱማ አዱኛ ከንታቴ ወልዳ ከነ ኬሰ ዳከን ተጃጅሉ ወጋ ቶርባፍ ወልዳ ከነ ኬሰ ወጋ ቶርባፍ አኮ ቀባጤራ ባዬ ነመቲ ቶላ ዲበን ዶ ከነ ጅሩ ባዬ ነመቲ ቶላ የሮን ፈይና ጅራ የሮን ድንቂ ወጀቹ ዋቀዮ ሂጅራ የሮን ሀርኪ ዋቀዮ ረተ ሙለቱለ ሂጅራ ወልዳ ባዬ ጃለን ወልዳ ባዬ ከበዩዳ ፓስተሪን ኬኘ ባዬ ከንጃለን ባዬ ነመ ከበጀሜ ነመ ዲበን ዋቀዮ እረጅሩ ነመ ሀርኪ ዋቀዮ እረጅሩ ነሞኒ ዲበምቶኒ ባዬ ነርከሳራት ከንፈየን ዋቀዮ ሀጋጉቱማዳን ባይናን ወጅኒን ወጀቻ ጅራ ጉያና ራሞኒፍ ጉያ አዳቲ ዋቀዮ አንባዬን ገርጋሬ ጉያ ሰልገፋ ኬኘ ገመቹ አደተኤን ኩኑ አከነቲ ሐዋላ ከነቲ በሬዱ ከበጀቻ ጅራ ገለኒሳ ዋቀዮ ፋተው ጀና ኬሱሞታ ዶ ከነ ዱፈለ ከበኝ ኬኘ ገለኒ ኬኘ ጉዳዳ ኬሱሞታ ከበጃ ተጃልጆታ ወልዳ ካና ሁንደሳኒ ፓስተሪ ኬኘ ፈለቃ ዋቀዮ በረሳኒ ሃኤ ቢሱ ጀቻ ፓስተሪ ኬኘ ሞ ጉዳ ጃለና ጉዳ ነመ ከበጀበ አኒ ወልዳ ከነቲ ቢፈሜራ ለዋን ባዬ ዋቀዮ ናጎዴራ ሀርካ ዋቀዮ አርጌራ ገርጋርሳ ዋቀዮ አርጌራ ዋቀዮ ዋን ባዬ ናጅጅሬራ ሐለ ከነፈካቱ ነረፈ ነው ከዚህ ጅራቻ ጅራን ጀና ፋሲካችን ቤተክርስቲያን በጣም በመከራ ውስጥ ያደገች ያለች በመከራ ውስጥ በትጋት በአገልግሎት ዘርፍ ላይ በጣም ያደገች ቤተክርስቲያን ስለሆነች በጣም ነው የምወደው። እኔ ሁላችሁም ተጋብዛችኋል ብዬ መልእክት አስተላልፋለሁ። እኔ ወደዚህ ቤተክርስቲያን የመጣሁት 2011 ላይ ነው። በብዙ ቻሌንጅ ውስጥ በተከበበች ከተማ የሚያስደንቅ ምህረቱን በኔ የገለጠ እግዚአብሔር ይመስገን እንዳለ ዳዊት በተከበበች ከተማ ውስጥ ሆኜ ያለው ነው ወደዚህ ቤተክርስቲያን ከመጋቢው ከፓስተር ጋር የተገናኘሁት። እግዚአብሔር እሱን ሰው ነው የሰጠኝ። በዚህ ሰው እግዚአብሔር ይሄ ሰው ለኔ አባቴ ነው፣ ጓደኛዬ ነው፣ ወንድሜም ነው፣ ሚስጥረኛዬም ነው። በጣም ነው በሱ እግዚአብሔር በብዙ ነው ህይወቴን የለወጠው። እግዚአብሔር እዚህ ቦታ ላይ መንፈሳዊ ህይወቴ ተለውጧል፣ ምድራዊ ነገር ተለውጧል። በብዙ ነው እግዚአብሔር የረዳኝ። የሚገርም ፓስተር ለኔ በቃ ደሳሳ ጎጆ ውስጥ አብሮን ይገባል፣ አብሮን የበላነውን ይበላል፣ አብሮን የጠጣነውን ይጠጣል። በቃ ፓስተር ማለት ለኛ ጓደኛችንም ነው አባታችንም ነውና እዚህ ቤተክርስቲያን መጥቼ በብዙ ነው የተባረኩት። በብዙ ነው ህይወቴ የተለወጠው። እግዚአብሔር ስም የተባረከ ይሁን። እኔ ፓስተር ፈለቀ እባላለሁ። በፋሲካችን ክርስቶስ ቤተክርስቲያን የ9ኛ ዓመት ክብረ በዓል እግዚአብሔር እቶን በልዩ ሁኔታ እያከበረን እንገኛለን። ይሄን ራዕይ እግዚአብሔር ሲሰጠን እንግዲህ በኦፊሻሊ ከጀመረን 9 ዓመታችን ነው። ነገር ግን ከዛ በፊት ጸሎት ከጀመረን 11 ዓመት ይሆናል። ግን በህጋዊነት ከጀመረን 9 ዓመታችን ነው። አሁን እዚህ ጋር የሚያከብሩ ከደብረ ዘይት ካለው አጥቢያም የመጡ አሉ፣ ከሌላ ቦታም እንደዚህ የመጡ አሉ። በአንድነት ተሰብስበን ጌታን እያመሰገንን ነው። ሁላችሁንም እንኳን ደስ አላችሁ፣ እንኳን አደረሳችሁ። እኛን እግዚአብሔር ረድቶናል። በዚህ ወንጌል አገልግሎት ጉዞ በ9 ዓመት ላይ የእግዚአብሔር ክንድ አይተናል፣ እጁን አይተናል። ሰው በኃይሉ አይበረታም ተብሎ እንደተጻፈ በእግዚአብሔር ነው እንጂ በእኛ አይደለም። እኛ ደካሞች ነን፣ እግዚአብሔር ግን አልፎ በእኛ እየሰራ ነው። ብዙዎች ነፃ እየወጡ ነው፣ እየተፈወሱ ነው፣ እየዳኑ ነው። እግዚአብሔር ክብሩን እየገለጠ ነው። ስለዚህ ለሱ ክብር ይሁን። ነገም ይቀጥላል። ወንጌል አሸናፊ ነው። ወንጌል ይቀጥላል። እግዚአብሔር ባላችሁበት ቦታ ይባርካችሁ። ይህን አገልግሎት መታችሁ ደግሞ ተካፈሉ። የኢትዮጵያ የሃይማኖት ተቋማት ጉባኤ በአማራ ክልል